የታላቁ ሩጫ በኢትዮጵያ ከቱሪዝም ሚኒስቴር ከኢትዮጵያ ቱሪዝም ሚኒስቴር ጋር በመተባበር በየአመቱ የሚያሰናዳው ውድድር አለ። የልወቅሽ ኢትዮጵያ ዲስከቨሪ ኢትዮጵያ ክላሲክ በሚል ሀሳብ በተለያዩ ክልል ከተሞች ላይ የጎዳና ውድድሮችን ያደርጋል። በተወሰኑ ቀናቶች ማለት ነው። ከዚህ ሞቶም ደስ ይላል። አዎ ደስ ይላል። ልወቅሽ ኢትዮጵያ ነው። በጣም ደስ ይላል። ውድድርን ከማድረግ ባሻገር ሀገርን ማወቅ ነው። አንድ ቦታ ላይ ስትሄድ የዛች ሀገር መልክዓ ምድሯ ምን ይመስላል፣ ባህሏ ምንድን ነው፣ ለስፖርት ያለው እንቅስቃሴ ምንድን ነው። የኢትዮጵያ ቱሪዝም ሚኒስቴር ከታላቁ ሩጫ በኢትዮጵያ ጋር አብሮ በመሆን ልወቅሽ ኢትዮጵያ ዲስከቨሪ ኢትዮጵያ ክላሲክ በሚል ነው ይሄ ውድድር የሚካሄደው። ከዚህ በፊት በተለያዩ ክልል ከተሞች መካሄዱ ይታወሳል። የ2017ቱን ብንመለከት የካቲት ወር ላይ በሐዋሳ ከተማ ተካሂዶ ነበረ። ውድድሩ በዛ መንገድ በሐዋሳ ከተጠናቀቀ በኋላ ደግሞ የ2017 የልወቅሽ ኢትዮጵያ ሁለተኛ ውድድር ደግሞ በጅማ ከተማ ነው የተካሄደው። በዚህ ውድድር ላይ የገዙ የተለያዩ ሁኔታዎች አሉ። ውድድሩ ብቻ ተካሂዶ አይደለም የሚመጣው። የዕለት ዕለት ውድድሩ ብቻ ተካሂዶ ሳይሆን በውድድሩ ሂደት ውስጥ የምትመለከታቸው የቱሪዝም ሚኒስቴር እና የታላቁ ሩጫ በኢትዮጵያ የሚያስተላልፉት የጋራ መልእክትና ከተማውን ከማንቀሳቀስ አንጻር ብዙ ትርፎችን ይዞ የሚመጣ ነው። በጅማ ከተማ ላይ የተመለከትናቸውን የተወሰኑ ነጥቦች ጠቅሰን ከውድድሩ ጋርና የመጣውን አጠቃላይ ደግሞ ሂደቶችን የምንመለከት ይሆናል። ከጅማን ስጠቅስ ምን ትዝ ይልሃል ገዙ? ቡና አይደለ? ቡና ሲደመር ሩጫ፣ ይሄኛውም አንደኛው ትርፍ ነው። የቡና እንቅስቃሴን ኢትዮጵያ ሀገራችን ከምትታወቀባቸው ምርቶች መካከል አንደኛው ቡናን ነው። በዓለም አቀፍ ምርት ገበያ ላይ የምናቀርባቸው የቡና ምርት ደግሞ በጅማ ከተማ 50 ኪሎ ሜትር ርቀት ሊሙ ኩንሳ የሚገኝ ቦታ ላይ ደግሞ የሚድሮክ ኢንቨስትመንት ግሩፕ የሚገኘው የሆራይዘን ፕላንቴሽን የቡና ልማት አለ። በዛ ላይ እርሻ ማለት ነው። ያ 1976.53 ሄክታር የሚሸፍን ነው። በአመት 75,000 ቶን ያክል የኢትዮጵያን ቡና ለውጭ ገበያ የሚያቀርብ ነው። ይሄ ኢትዮጵያ ውስጥ የሚገኝ ጅማ ውስጥ ከጅማ 50 ኪሎ ሜትር ርቀት ላይ በሚገኝ ስፍራ በአመት 75,000 ቶን በ1976.53 ሄክታር በሚሸፍን ቦታ ላይ ኢትዮጵያ የምታመርትበት ቦታ ነው። ወደዛ ቦታ ላይ ደግሞ ዝም ብላ አይደለም የምትሄደው፣ ስፖርት ነው። ስለዚህ የ3 ኪሎ ሜትር ሃይኪንግ ይኖራል፣ ወደ ላይ እንቅስቃሴ ይኖራል ማለት 50 ኪሎ ሜትርን ከጅማ ከተማ ከተጓዝን በኋላ ይህንን ደግሞ ሰፊ የቡና እርሻ ለመመልከትና በአመት 75,000 ቶን የሚያወጣው የሚድሮክ ኢንቨስትመንት ግሩፕ የሆነው የሆራይዘን ፕላንቴሽን የቡና ልማትን ለመጎብኘት የ3 ኪሎ ሜትር ሃይኪንግ ይኖረዋል ማለት ነው። ከታችኛው እስከ ጫፍ የቡናው ልማት እርሻ እስካለበት ድረስ እዛ ቦታ ላይ ደግሞ ከደረስክ በኋላ ዙሪያውን ስትመለከተው በደን የተሸፈነ ቡናና ዛፍ አብሮ ይያዛል አይደል? አንደኛው የእንጨት ስራዎችን ለማምረት የበለጠ ትርፋማ የሚያደርግ የቡና እርሻው ሲኖር ቡና በባህሪው ከዛፍ ጋር ቁርኝት ይኖረዋል። የዛ ደግሞ እንጨት ደግሞ መልሶ ደግሞ ወደ ሌሎች የማኒፋክቸር ስራዎች የሚቀየሩበት ሂደቶች ይመጣሉ። ስለዚህ ሁለቱ ተያያዥነት ይኖረዋል። በዚህ ውስጥ ሰፊ የደን እርሻ ላይ ለተመልካቾችን በፌስቡክ ገጻችን ላይ በትርታ ፌስቡክ ፔጃችን ላይ አጋርተናል። በዙሪያው በቡና የተሸፈነ ቦታ ነው። በፈርኒቸርም እኮ ፕላስ ትታወቃለች። ምክንያቱ ይሄ ነው። ረከቦት፣ ወንበሮች፣ በርጩማ አሁን ራሱ አንተ ፕሮግራሙን እየመራ ያለው ከጅማ ባመጣው ወንበር ላይ ነውና እዚህ እንግዲህ ስቱዲዮ ሞቅ አድርገን ነው ቡናውን እየጠጣን ከጅማ የመጣልን ቡና እየጠጣን እዛ በርጩማ ላይ ሆነን ነው ፕሮግራሙን እየመራንላችሁ የምንገኘውና አስደሳች ነው። ወደዛ አልፈ ስትሄድ ራሱ ቦንጋን አይቻለሁ። አሁን ከጅማ አልፌ እኔ ደግሞ ወደ ከፋ ማለት ነውና እዛም አካባቢ ያለው ከፋና ቦንጋ አካባቢ የሚታወቁት እንደዚሁ በቡና ምርት ነው። ጅማ ጋር ጀምረህ እንዲህ ስትሄድ ማለት ነውና ሰፊ ነው። እጅግ በጣም አስደሳች ነው። መልክዓ ምድሩ እንዳየኸው በዛፍ ትልልቅ ዛፎች እንዲህ በእንቅፍ የማደርስባቸውን ትልልቅ ዛፎችን ሁሉ ትመለከታለህና ለስፖርታዊ እንቅስቃሴ ደግሞ በጣም የሚገርም አየር ነው ያለው። በሚገባ ፓሪስ ላይ እያያያዝ ነው ለመመልከት። ፓሪስ ላይ የመክፈቻው ስነ ስርዓት የተካሄደው እንደምታውቀው ከስቴዲየም ውጪ ነው። በዛ ውስጥ ያሳዩን የነበረው በትልቅ ባህር በጀልባ ውስጥ እያለፉ የሀገራቸውን ሎጎ ሲያሳዩ ዳርና ዳር ላይ የሀገሪቷን የካልቸራል የሆኑ ገጽታዎቿን እያስመለከቱ ነበር ለዓለም ገለጻን ሲያደርጉ የነበረው። ሀገራትም ደግሞ ምልክታቸውን እያሳለፉ ሲሄድ የነበረው። በእኛ ሀገር ደግሞ እንደ ምልክት ከምንጠቅሳቸው በተለያዩ የሀገራችን ክፍሎች ከሚገኙት መካከል ደግሞ ቡና ስንል ደግሞ ኢትዮጵያን እንጠቅሳለን። ዓለም ላይ ካሉ ትልልቅ ሀገራቶች መካከል በቡና ምርት ከምንታወቅበት አንደኛው እዚሁ ጅማ ላይ በሚገኝ ነውና ይሄ ቦታን ደግሞ የ3 ኪሎ ሜትር ሃይኪንግ ከፍታ ላይ ከተወጣ በኋላ በጠቅላላ 1976.53 ሄክታር የሚሸፍን ትልቅ የቡና እርሻ ነው። ያንን
ተመልክተናል። በዛ ላይም ደግሞ የተወሰነ ደግሞ የሃይኪንግ ጉዞ ነበር። ከዛ መልስ ገዙ ታላቁ ሩጫ በኢትዮጵያ ከቱሪዝም ሚኒስቴር ጋር በእለቱ መግለጫ ነበረው። የዚህ ደግሞ መግለጫ ዋነኛው ዓላማ በውድድሩ ላይ የሚካሄደው አጠቃላይ ሂደት ምን ይመስላል፣ አትሌቶች ውስጥ ምን ያክል አትሌቶች ተሳታፊ ይሆናሉ። ጅማ ከተማ ከ11 ዓመት በፊት ውድድርን አድርጋ ነበር፣ ግን ቆየት ብሏል። በዛ ልክ ደግሞ አልነበረም። የአሁኑ ደግሞ በሌላ ርዕስ፣ በሌላ ሀሳብ፣ በሌላ መንገድ ነው ይሄ ውድድር የሚካሄድ የነበረው። በጅማ ከተማ ከንቲባ የሆኑት አቶ ጣሀ ቀመር ተገኝቶ ነበር። የታላቁ ሩጫ ዋና ስራ አስኪያጅ ዳግማዊት አማረ፣ በቱሪዝም ሚኒስቴር ደግሞ በኢትዮጵያ ኮንቬንሽን ቢሮ መሪ ስራ አስፈጻሚ አቶ ጌትነት ይግዛው እንዲሁም ደግሞ የታላቁ ሩጫ በኢትዮጵያ አጋር ድርጅቶች በተገኙበት ጋዜጣዊ መግለጫ ተሰጥቶ ነበር ስለ ውድድሩ ከውድድሩ አንድ ቀን በፊት ማለት ነው። ውድድሩ ምን ይመስላል፣ ጅማ ይህን ውድድር ለማካሄድ ምን ዝግጅትን አድርጋለች፣ የከተማው ልማትና እንቅስቃሴ ውድድሩን ለማድረግ በቂ ነው ወይ፣ በአጠቃላይ ደግሞ ታላቁ ሩጫ በጅማ ላይ ሲካሄድ ምን አይነት አትሌቶች ከየትኛው ቦታ የተውጣጡ ይገኙበታል ተብሎ የአጠቃላይ ደግሞ የምስጋናም ሂደት የተደረገበት ነበር። በዚህ መድረክ ላይ በልወቅሽ ኢትዮጵያ ታላቁ ሩጫ በኢትዮጵያ በጅማ ከተማ ላይ በተካሄደው የተወሰነ ጋዜጣዊ መግለጫ ከተሰጠ በኋላ 15 የተለያዩ ሯጮች ከ15 የተለያዩ ሀገራቶች ነው በዚህ ውድድር ላይ ተሳትፏቸውን ያደረጉት። ከጋዜጣዊ መግለጫው መልስ ደግሞ ለተሁድ ላይ ደግሞ ውድድሩ ተካሂዶ ነበር ገዙ። በዚህ ውድድር ላይ ደግሞ የተካሄደው ወደ መነሻ ስፍራ የነበረው በጅማ አባጅፋር ቤተ መንግስት ነው። የቀድሞ ነገስታት ቤተ መንግስቶቻቸው ብዙ ጊዜ ካስተዋል በከፍታ ቦታ ላይ ይገኛሉ። የአባጅፋር ቤተ መንግስት አንደኛው ነው። ያ ደግሞ ከፍታው ደግሞ በ5 ኪሎ ሜትር የሃይኪንግ ጉዞ ከተደረገ በኋላ ነው በመጀመሪያው ቀን ላይ ጉብኝት የተካሄደው። ሁለተኛው ቀን ደግሞ የውድድሩ ደግሞ መነሻ ያ ስፍራ ነበረ። የ5 ኪሎ ሜትር ሃይኪንግ የተካሄደበት ስፍራ ነው። ከ147 ዓመት በፊት ነው ይሄ ቤተ መንግስት ግንባታውን የተካሄደው። ንጉስ አባጅፋርም መቀመጫቸው በዛ ቦታ ላይ ነበሩ። ምክንያቶች አሏቸው ከፍታ ቦታን የሚመርጡበት። አንደኛው ይሄኛው ቤተ መንግስት በተለየ መንገድ ምክንያቱ የሆነው አንደኛ ከጠላት ርቀው ለመቀመጥ ምርጫቸው የሚያደርጉት ከፍታ ቦታ ነው። ብዙ ጊዜ የቀድሞ ነገስታት እንደዚህ አይነት ስፍራዎችን ይጠቀማሉ። ሁለተኛ ደግሞ የሀገሪቱን መልክዓ ምድር የበለጠ ለመቃኘት ጠላት የሚመጣበትን አቅጣጫ ለማየት በተለይ ደግሞ በወቅቱ ደግሞ ካሉ ወረርሽኞችም ለመራቅ ከፍታ ቦታን ይመርጣሉ። ስለዚህ ከወባም በሽታ በሰዓቱ ለመራቅ ከፍታውን ቦታ ነበር የሚመርጡት የነበረው። ከባህር ጠለል በላይ ወደ 2200 ሜትር ከፍታ ያለው ስፍራ ነው ይሄ ቤተ መንግስት። ከ147 ዓመት በፊት ነው ግንባታውም የነበረው። የከተማውንም የንግድ እንቅስቃሴን ለመቆጣጠርም እጅግ በጣም ከፍ ያለ ቦታ ነው። ከዛ ባሻገርም ደግሞ ለመጠጥም ደግሞ ንጹህ የውሃ ምንጭ የምታገኝበትም ስፍራ ስለሆነ ይሄ ቤተ መንግስት ከፍታ ነበር። አሁን ደግሞ ካለበት ከታችኛው ወደ ላይ ስትሄድ 5 ኪሎ ሜትር ያክል ርቀት ይኖረዋል። ያ ደግሞ ለጤና ጉዞ ጉብኝቱንም ለማድረግ ሃይኪንግም ሙከራዎችን ለማድረግ የሚመረጥ ቦታ ነው። በዛ ስፍራ ላይ ነው ውድድሩም የተካሄደው። የቤተ መንግስቱንም አጠቃላይ ገጽታ የተጎበኘበት ነው። በዚህ ቦታ ነው የውድድሩ ጅማሮን ያደረገው። መነሻው የተካሄደው በጅማ አባጅፋር ቤተ መንግስት ነው። መጨረሻው ደግሞ በፈረንጅ አራዳ በሚባል ቦታ ላይ ነው መጠናቀቅ የነበረው የ15 ኪሎ ሜትር የታላቁ ሩጫ በኢትዮጵያ ማለት ነው። በውድድሩ ላይ አሸናፊ የሆኑት ጋዜጠኛ እና አትሌት ደሳለኝ ዳኜ ነው ቀዳሚ ያጠናቀቀው። አኮራን እንግዲህ እኛ ነው ክሉ ለሱ ይሞክራል ይሮጣል። ከዚህ በፊትም ሐዋሳ ላይም በተዘጋጀው የታላቁ ሩጫ በኢትዮጵያ እዚህ የማስ ውድድሩ ላይ እንደዚሁ ሲወዳደር ነበር። በጣም ጎበዝ ነው በነገራችን ላይ በሚገባ። ምናልባት በቀጣይ ደግሞ በዓለም መድረኮች ላይ ደግሞ ተሳትፎን አድርገው ጥረቱ ፓሽኑ ደስ ይላል። ከዛ በፊት ከውድድሩ በፊት ራሱ ከዙ 2 ኪሎ ሜትር 3 ኪሎ ሜትርን የሃይኪንጉን በወክ ቀስ የተባለ ክሩ ሌላኛው ሲጓዝ እሱ ቀለል አድርጎ ነበር የሮጠ ጨርሶ ላይ የሚጠብቅህና እኔም በጣም የሚያስቀኝ አትሌት ያው ልበለው ከዚህ በኋላ አሁን እንግዲህ መቼም ጋዜጠኛና አሸንፏል። ያው ጋዜጠኛና አትሌት ደሳለኝ ዳኘው ባለፈው ለአንድ ዘገባ ሄደን አብረን እዛ ቢሾፍቱ ውድድር ያያየን ነበር። የጤና ውድድር ነበርና የመዝጊያ ስነ ስርዓት ነበረ። የዚህ የፓሪስ ኦሎምፒክ ደግሞ የማራቶኑ ሲፋን ሀሰን ያሸነፈችበት ውድድር ማለት ነው። ትግስት ሁለተኛ የወጣችበትን ያንን ውድድር ፍጻሜ ያያየን ነበርና አጋጣሚ ለካኔ አሁን ነው የገባኝ። ማለት የተለየ ስሜት አለው። የሚገርም ነገር ለአትሌቲክስ እኔ ከዚህ በፊትም እንደሚሮጥ አውቃለሁ፣ ግን ሲናደድ ልክ እንደ አትሌቶች እንደ ኮቾች ነው። ኢትዮጵያን አትሌቶች ውጤት ሲያጡ ማለት ነው። ሁሉም የሆነ እጁ ላይ ያለው ምናምን ወረወረ በብስጭት ማለት ነው። ሬስቶራንት ውስጥ ነበር ስናይ ነበረውና እሱ ደግሞ
ሙሉ ሳይሳጥሩን እንትናነሳና ተናዱ ማለት ነው ገብቷል ከሰከሰውና አየሁት ስሜቱን ብዙ ጊዜም የሚያቀርባቸው ፕሮግራሞች አትሌቲክስ ላይ ሞር ፎከስ ያደርጋሉና ለአትሌቱ የአትሌቲክስ ውጤታችን ሲበላሽ ከሚናደዱ ሰዎች አንደኛው ባለሙያ እሱ ነው በሚገባ ውድድሩንም አሸናፊ የነበረው እሱ ነበረ በ6 ሰከንድ ልዩነት ደግሞ አትሌት ጃፋር ጀማል ሁለተኛ ሆኖ አጠናቆ ነበር የ15 ኪሎ ሜትሩን ውድድር ሶስተኛ ደግሞ አትሌት አብዮት ሞገስ ሶስተኛ ሆኖ አጠናቋል በሴቶች ደግሞ ግል ደግሞ ተወዳዳሪዎች ደግሞ ያጠናቀቁት ደግሞ ቀዳሚ ሆኖ የገባችው አትሌት የግል እሸቱ ቀዳሚ ሆና ስትገባ ሁለተኛው አትሌት ደግሞ ሀና ለማየሁ ሶስተኛ ደግሞ አትሌት አናሎር በመግባት አጠናቃለች ሶስተኛ ሆና በሌላ በኩል ደግሞ በ700 ሜትር የህፃናት ታዳጊዎችና የአዋቂ 5 ኪሎ ሜትር ውድድር ተካሂዶ ነበር ከ11 ዓመት በታች ደግሞ የታዳጊዎችና የህፃናት ውድድር በፍቅር ሙሉ ቀዳሚ ሆኖ ሲያጠናቅቅ ሁለተኛውን ደግሞ ዮሴፍ መኮንን ሶስተኛ ደረጃ አቢኔዘር ማሙሽ ሶስተኛ ሆኖ አጠናቋል በሴቶች ውድድር አርሴማ ምትኩ ቀዳሚ ሆና ስታጠናቅቅ ሁለተኛ ደግሞ ዳግማዊት ቢኒያም ሶስተኛ ደረጃ ደግሞ ማህደር ዳዊት ሶስተኛ ሆና አጠናቃለች በወንዶች የሃይስኩልም ውድድር ተካሂዶ ነበረ በዚህም ውድድር ላይ ደግሞ አንዋር አብደላ አንደኛ ሆኖ ሲያጠናቅቅ ሁለተኛ ደግሞ ሪሃድ ሁለተኛ ሆኖ አጠናቋል ሶስተኛ ደረጃም ደግሞ በእንደዚህ አይነት መንገድ የተጠናቀቀ ውድድር ሆኗል በሴቶች ሃይስኩልም እንደዚሁ ሌላ ውድድር ተካሂዷል በኤሊት ወንዶች አትሌት ደግሞ ሌላ ውድድር ሆኖ የተካሄደው ነው አትሌት ለታ ቀዳሚ ሆኖ አጠናቋል ሁለተኛ አትሌት ደግሞ ቀነኒሳ ቶፋ ነው ሁለተኛ ሆኖ ያጠናቀቀው ሶስተኛ ደረጃ ላይ ደግሞ አትሌት አብዱ ሶስተኛ ሆኖ አጠናቋል በሴቶች በተካሄደው ውድድር አትሌት ማህሌት ሙሉና ቀዳሚ ሆና ስታጠናቅቅ ሁለተኛ ደግሞ አትሌት ሉዊና ሁለተኛ ሆና አጠናቃለች ሶስተኛውን ደግሞ አትሌት መዲና በሶስተኝነት ሆና ውድድሩን አጠናቃለች ማለት ነው በእንደዚህ አይነት መንገድ የ15 ኪሎ ሜትር ውድድር ከዛ በመቀጠል ደግሞ 700 ሜትር የታዳጊ ህጻናት የአዋቂ ደግሞ 5 ኪሎ ሜትር ውድድር የተካሄደበት ሆኗል በአጠቃላይ የውድድሩ አሸናፊዎች እነዚህ ሆነው አልቀዋል ማለት ነው ውድድሩ ከዚህ በመቀጠል ደግሞ ቀጣይ የሚካሄድበት የውድድሩ ስፍራ ደግሞ በበቆጂና በአርባ ምንጭ በቀጣይ ጊዜያቶች በሁለቱ የዚህ አመት የመጨረሻ ውድድር ታላቁ ሩጫ በኢትዮጵያ ልወቅሽ ኢትዮጵያ ከኢትዮጵያ ቱሪዝም ጋር በመተባበር የሚያደርገው ይሆናል ገዙ አሪፍ እንግዲህ ይህን ሰዓት በክብር ስፖንሰር አድርጎ ከኛ ጋር እየዘለቀ